ሰላም ሰላም። አሁን ሌላ ቦታ የትም የማታገኙት የቦልት ቢንጎ ላይ ያሉ ለየት ያሉ ፊቸሮች አሳያችኋለሁ። አንደኛ፣ መብራት ሲጠፋ ወይንም ኔትወርክ ሲቋረጥ ተጀመሩ ያላለቀ ጨዋታ ሂሳብ እንዳይቆርጥ ማድረግ ትችላላችሁ። ሁለተኛው፣ በዴይሊ ቦነስ በየቀኑ በፈለጉት ሰዓት ላይ ለፈለጉት ጨዋታ ቦነስ ሽልማት መመደብ ይችላሉ። ሶስተኛ፣ ያሳተሙት ካርድ ካለ ሌላ ካርድ ማሳተም ሳያስፈልግ ያላችሁን ካርድ ሲስተም ላይ እናስገባላችኋለን። መብራት ሲጠፋ ወይንም ኔትወርክ ሲቋረጥ ተጀመሩ ያላለቀ ጨዋታ ሂሳብ እንዳይቆርጥ ማድረግ እንዴት እንደምትችሉ ላሳያችሁ። ኔትወርክ እና መብራት እንደመጣ ሪፍሬሽ ስታደርጉት የተመዘገቡትን ካርዶች ያመጣል። ጨዋታውን እንዳለ ማስቀጠል ከፈለጋችሁ ሪስታርት በሉት። ጨዋታው ተጀምሯል። ኤን 33 ቢ1 አይ 20 ሂሳብ ሳይቆርጥ ሙሉ በሙሉ ጨዋታውን ለመሰረዝ የተመረጡትን ካርዶች አንድ ካርድ እስኪቀር ድረስ ደግማችሁ ምረጡና ኤንድ በሉት። የተወሰኑ ካርዶች አስወጥታችሁ ጨዋታውን ማስቀጠል ከፈለጋችሁ ማስወጣት የፈለጋችሁትን ካርድ ስትመርጡ የመረጣችሁትን ካርዶቹን ይሰርዛቸዋል። በመቀጠል ሪስታርት ስትሉት ጨዋታውን ያስቀጥለዋል። ጨዋታው ተጀምሯል። ጂ 58 ኦ 60 በዴይሊ ቦነስ በየቀኑ በፈለጉት ሰዓት ላይ ለፈለጉት ጨዋታ ቦነስ ሽልማት መመደብ እንዴት እንደምትችሉ ላሳያችሁ። ጨዋታው ከመጀመሩ በፊት ሴቲንግ ላይ ገብታችሁ አክቲቬት ዴይሊ ቦነስ በሉት። ከዛ ጨዋታው ሲጀመር የቦነሱን መጠን ሽልማቱ ጋር ፕላስ አድርጎ ያሳያል። ጨዋታው ተጀምሯል። ኦ 74 ቢ 15 አይ 17 አሁን የተለያዩ ሴቲንጎችን እንዴት እንደምትቀይሩ ላሳያችሁ። ሴቲንግ የሚለውን ተጫኑ። ቁጥር የሚጠራበትን ፍጥነት ለመቀነስ እና ለመጨመር ጌም ስፒድ ከሚለው ስር ያለው ከ1 እስከ 7 ሰከንድ መምረጥ ትችላላችሁ። ጂ 52 ቢ 11 ኤን 35 ጂ 51 ኦ 62 ኤን 31 አይ 17 ስቴክ ለመቀየር በተመሳሳይ ከስቴክ ስር ሄዳችሁ የፈለጋችሁትን የገንዘብ መጠን መምረጥ ትችላላችሁ። የቁጥር ጠሪውን ጾታ ለመቀየር ቮይስ ስር ሄዳችሁ ሜል ወይንም ፊሜል የሚለውን ትመርጣላችሁ። ኤን 44 ጂ 46 አይ 30 ቢ 5 ኤን 33 ኦ 69 ቢ 7 ኤን 32 ሪሲት የሚጠቅመው የተመረጡትን ካርዶች ሙሉ በሙሉ ለመሰረዝ ነው። ሪቤት የሚጠቅመው ከዚህ በፊት ያለቀው ጨዋታ ላይ የተመዘገቡትን ካርዶች ለአሁኑ ጨዋታ በድጋሚ ለመጠቀም ነው። ጨዋታው ተጀምሯል። የተለያዩ አይነት ሪፖርቶች ለመመልከት ወደ ካሸር ገጽ መሄድ አለባችሁ። ካሸር ገጽ ላይ ለመሄድ ከላይ ቢንጎ የሚለውን ካሸር ታረጉትና ኢንተር ትሉታላችሁ። ከዛ በቀጥታ አካውንታችሁ ላይ ስንት ብር እንዳለ እና ዛሬ የሰራችሁትን ዝርዝር ሪፖርት ያሳያችኋል። ጌምስ ላይ የእያንዳንዱን ጨዋታ ዝርዝር ያሳያል። ጌም አይዲውን መቼ፣ ስንት ሰዓት ተጀምሮ ስንት ሰዓት እንዳለቀ፣ የትኛው ካሸር ጨዋታውን እንዳስጀመረው፣ ስንት ካርድ እንደተመደበበት፣ ስቴክ ሽልማት እና ቦነስ ሽልማቱ ስንት እንደሆነ፣ በስንተኛው ጥሪ ላይ አሸናፊው እንደታወቀ ያሳያል። ካርድስ ላይ ሲስተም ላይ የተመዘገቡትን ካርዶች ያሳያል። ሪፖርት ስር ሴልስ ላይ ስትገቡ በዚህ ሳምንት በእያንዳንዱ ቀን የተሰራውን ጠቅላላ ሂሳብ ያሳያል። የጠቅላላ ሂሳቡን ዝርዝሩን ማየት ከፈለጋችሁ ዝርዝሩን ማየት የፈለጋችሁትን ቀን ስትመርጡ ካታች ዝርዝር መረጃ ያሳያል።
ሴቲንግ ስር ጀነራል የሚለውን ስትመርጡ የተለያዩ ሴቲንጎች ይመጣሉ። ማጫወቻ ገጽ ላይ የሌሉትን ሴቲንጎች ላሳያችሁ። ዴይሊ ቦነስ ስር የየቀኑ ቦነስ ሽልማት ወደ ፈለጉት የብር መጠን መቀየር ይችላሉ። ዝግ ስር ተጫዋቹ ስንት መስመር ሲዘጋ አሸናፊ እንደሚሆን መምረጥ ይችላሉ። ላንጉዌጅ ስር የሚፈልጉትን አይነት ቋንቋ መምረጥ ይችላሉ። ቦነስ ስር የምታዩት ቦነስ ኦን ኮል ሲሆን በስንት ጥሪ ያሸነፈ ስንት ቦነስ ሽልማት እንደሚያገኝ ያሳያል። ለምሳሌ በ15 ጥሪ የዘጋ ወይንም ያሸነፈ ከዋናው ሽልማት በተጨማሪ 2000 ብር ቦነስ ያገኛል።